የእናንተ ልጅ ምንድነው ያለው ንጉሡ ሰሎሞን? ልዑል እግዚአብሔር ሆይ በምትወደው ሕዝብህ ላይ የወደደውን እንዳደርግለት የሚወደውን እንድሰራለት የጠየቀኝን በመልካም አንደበት እንድመልስለት እንዳላሳዝነው ቁጥሩ እንደ ምድር ትቢያ በሆነ ሕዝብ ላይ ሾመኸኛልና ልዑል እግዚአብሔር ሆይ ማስተዋልን፣ ጥበብን፣ ትዕግስትን፣ የዋህነትን፣ ትሕትናን ስጠኝ ብሎ ጠየቀው። ዲግሪ፣ ዶክትሬት፣ ማስትሬት ጠይቀህ ታውቃለህ? ሄዶ ይዘፈዘፍበታል ወንበሩ ላይ አብሮ ይዘፈዘፋል። ሳጥናኤል ሂድ በለው እንደ ተረገመ ዕድሜ ያጥራል። አባቴ በ8ኛው ሺህ አንድ ሹመት 1000 ሞት ይሉ ነበር። 1000 ሞት ዞር ብለህ ይዋ ከኋላህ ሳይገባህ አትግባ። ወገኔ አስተውሉ። ዘመኑ ኃይለኛ ነው። ዘመኑ መጥፎ ነው። የግፍ ገንዘብ አይጠቅማችሁም። በወገን ግፍ አትስሩ። ወገን አያልቅስብህ፣ ወገን አይደግጥብህ፣ ወገን አይዘዝብህ። አሁን ምን ትጠቀማለህ? ወገን ዳ ጫምና ቅባለም ብትለውን አይሰበርም። ወይኔ እኔን አልፈጠርከኝም፣ ማጣቴ ችን ጨርቅ መልበሴ ነው የሚያሰድበኝ። ቅባልን ወዶ ነው የሚያመጣው። ወገኔ እናት ልጅ የሚገርመው በየዕለቱ የምትለብሰው ልብስ ካላጠብከው ራሱ ልብሱ ቅባልን ይፈጥራል። ዛሬ የምንሰራው ግፍ ተጠራቅሞ ለስሙ አዲስ ልብስ የለበሰ ይመስሏል። ግፍ ቅማል ትውልድ ፈጥሮበታል። ላው ላይ የሚዘርፈው የሚሰርቀው ውቦ የሚጠይቀው ያ ቅማል ደሙን እንዲመጥ ያ የሰራ ነው ቅማል ያፈራ ድሪቶ የግፍ ድሪቶ ቅማል ትውልድ ፈጥሮበታል። ላው ላይ የሚሰርቀው የሚበላው በግፍ የሚዘርፈው ፈጥሮበታል። ቅማል ላው ላይ ቱሃን ላው ላይ ቅማንጅር ላው ላይ ደመጣጭ ፈጥሮበታል። ግፋት ስራ ከላይ ዝናሙ እንዳይዘንብ ሰማይን ብረት መሬቱን ነሐስ ያደርገዋል። ዝናቡ በወቅቱ አይዘንብም። የድሃ እንባ ከባድ ነው። የወገን እንባ ከባድ ነው። ከመብረቅ የባሰ ነው። ከዘመኑ መሳሪያ የባሰ የሚያቃጥል እሳት ነው። ወገን አያልቅስብህ። ወገንህን የእናቴ ልጅ ወንድሜ፣ አካሌ፣ ወገኔ ምን ልርዳህ? የምችለው ነው። ምንድነው የቸገረህ? ምን ይጎዳሃል? ምን ይጎዳሃል? ደስ ብታሰኘው ወገንህ እንባውን ብታብስ ምን ይጎዳሃል? እነሆ ወንድምህ የት አለ ብሎ ነው የጠየቀው እግዚአብሔር። ዛሬስ ወንድምህ የት አለ ብሎ ቢጠይቅ ምን ልንል ነው? ምድር ተበላሸች፣ ግፍን ተሞላች። እያንዳንዱ መንገዱን አበላሽቶ ነበር አለ እግዚአብሔር። ወገኖቼ አስተውሉ። መድኃኔ ዓለም መድኃኔ ዓለም እስኪ ጥሩት። መድኃኔ ዓለም መድኃኔ ዓለም ለኢትዮጵያ የሚያለያይ መንፈስ ስለተዘራባት የእርስ በርስ መጋደል ስደት ነገሰባት። እባክህ ጌታ ሆይ አንድ አድርገንና የቀድሞውን ፍቅር ስጠን እንደገና። መድኃኔ ዓለም መድኃኔ ዓለም እስኪ ጥሩት። መድኃኔ ዓለም መድኃኔ ለኢትዮጵያ ለኢትዮጵያ አድል አሰናም ለሀገሬ ለሀገሬ አብዛላሰ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለልዑል እግዚአብሔር ክብር ምስጋና ይሁን። የልዑል ባለሟሎች ውድ አባቶቻችን፣ አየንተ እግዚአብሔር ንጹሐን አገልጋዮቹ፣ ውድ ካህናት አባቶቻችን፣ የዚህ ታላቅ ደብር ካህናት በያላችሁበት በረከታችሁን ያደለን መድኃኔዓለም ክርስቶስ እንደየማረጋችሁ እንዲሁም እግዚአብሔር በረጅም ዕድሜ ያከበራችሁ፣ በረጅም ዕድሜ ያበለጸጋችሁ፣ በሽበት ያከበራችሁ እናቶችና አባቶች፣ ወንድሞችና እህቶች፣ የነገው ተተኪ ሕፃናት ምስጋና ይግባው ለስም አጠራሩ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን አመሻችሁ ወገኖች፣ እንደምን ሰነበታችሁ? ያገናኘን ይህችን ዕድሜ የሰጠን ዛሬዋ ዕለት ያደረሰን ከማናውቀው አደጋ የሰወረን የዕለት ጉርስ የዕለት ልብስ ያነፈገን ማደሪያ ያልነሳን የሰው እጅ ያላሳየን አምላካችን ክብር ምስጋና ይግባው። ምን ቆይባትን ጊዜ እንዲባርክልን
አንደበቴን የተከናወነ እንዲያደርገው አስተምሮ በአእምሮ እንዲመልሰን እናንተን ውድ ወገኖቼን በተለይም ቅድስት ድንግል እመቤታችን ይዤ በእናንተ በወገኖቼ ፊት በልዑል እግዚአብሔር ዙፋን ፊት ራስን ዝቅ አድርጌ በትሕትና ለምነዋለሁ። ልመናዬን የሰማኝ አምላክ ምስጋና ይግባው። አይነ ልቦናችንን ያብራው፣ ዝነ ልቦናችን ይክፈተው። መክፈቻዬ መዝሙር 102 ቁጥር 8 እስከ 13 እንዲህ ይላል ቃሉ። የእናቴ ልጅ ቁጥር 8 እግዚአብሔር መሐሪና ይቅር ባይ ነው። ነቢየ ልዑል ዳዊትና ጌታ የሺህ ዘመን ርቀት አላቸው። ጌታ ከመወለዱ በፊት በሺህ ዘመን ርቀት የተነበየው የዘመረው መዝሙር ነው። እግዚአብሔር አድሎት። እግዚአብሔር ከቁጣ የራቀ ምሕረቱም የበዛ ነው። ርሑቀ መዓት ወብዙኃ ምሕረት ይላሉ አባቶቻችን። ሁልጊዜም አይቀስፍም፣ ለዘላለምም አይቆጣም። ደግ ስለሆነ፣ ርኅሩህ ስለሆነ፣ የዋህ ስለሆነ ጥፋታችንን አይወድም። መፍቀሬ ኃጢአት ግን አይደለም። ንስሐ እንግባ እንዲምረን ማረን እንበለው ይምራል። እንደ ኃጢአታችን አላደረገበንም። እንደው ዛሬ ምን ሰርተን ውለን ይሆን? እንደው ሌላውን ትተን እንደው በዛሬው ዕለት እንኳን ምን ስንሰራዋል? እንደው ምን ስንሰራ እስከዚች ሰዓት ደረስን? አቤት ቸርነትህ! አስተውሉ። እንደ በደላችን አልከፈለንም። ሰማይ ከምድር ከፍ እንደሚል እንዲሁ እግዚአብሔር ምሕረቱን በሚፈሩት ላይ ያጠነከረ ይማረን። አሁንም በምሕረቱ ይማረን ያጠንክረን። አደራቸውን የእናቴ ልጅ ንስሐ ግቡ። ምስራቅ ከምዕራብ እንደሚርቅ እንግዲህ ምዕራብንና ምስራቅን ይሁት እንዲሁ ኃጢአታችን ከኛ ራቀ። አሁንም ኃጢአታችን ያርቅልን፣ ወደ እሱ ያቅርበን። የኔ ጌታ እንደ ቸርነቱ ይጎበኛል። አባት ለልጆቹ እንደሚራራ አቤት አቤት! ለአባት ርኅራኄን ደግነትን የሰጠ እምዬ እንዲያ እንድትርገበገብ ለልጆቿ እንድትሰፈሰፍ ደግነትን የሰጠ ጌታ። ወገኖቼ አባት ለልጆቹ እንደሚራራ አለ። አባት እኮ ነው። ትንቢተ ሚልክያስ ምዕራፍ 2 ቁጥር 10 አንድ አባት ያለን አይደለምን? አንድ አምላክስ የፈጠረን አይደለንምን? አንብቡት መጽሐፉን ወገኖቼ። እንደው እንዴት ያለ ጊዜ ላይ ደርሷል ዓለም! እንዴት ያሳዝናል! አባት ለልጆቹ እንዲያዝን እንዲራራ ልጄ ይላል። አባት እኮ ይራራል እኮ። አባት እኮ እናቴ ልጅ ወገኖቼ፣ አባት ለልጆቹ እንደሚራራ እንዲሁ እግዚአብሔር ለሚፈሩት ይራራል። እግዚአብሔርን መፍራት ማለት እኮ ሠራይ መጋቢ ኮናኒ ፈታሒ እግዚአብሔር አለ። ይህም ባደርገው እግዚአብሔር ያየዋል፣ ይህም ባደርገው እግዚአብሔር ይፈርድብኛል ብሎ በፈሪሃ እግዚአብሔር ሆኖ ትእዛዛቱን መፈጸም ነው። የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው። አቤቱ እኛ አፈር እንደሆን አስብ፣ ፍጥረታችንን እግዚአብሔር ያውቃልና። ዳዊት ከዚህ ይቆየን። ርዕሳችንም እንዲህ የሚል ነው። ዳሩ ግን እስመ ቀርበ ማኅለቅቱ ለኩሉ፣ ዳሩ ግን የነገር ሁሉ መጨረሻ ቀርቧል። እግዚአብሔር ከፈቀደ ርዕሱን ዛሬ እንጠቀልለው ይሆናል። የአባቶቻችን አምላክ ይርዳን። የእናቴ ልጅ እግዚአብሔር ፈቃዱ ሆኖ ተገናኝተናል። ወደ ትምህርቱ ገባለሁ። ለማስታወስ ያህል ጠቀስ ጠቀስ ማረጋቸው ነገሮች አሉ። ዳሩ ግን የነገር ሁሉ መጨረሻ ቀርቧል። አንድም የሰው ልጅ ግብሩ የሚፈጸምበት፣ ልብ አድርጉ፣ ደግም ሰራን ያበቃል። እስከ ዕድሜያችን ነው የምንሰራው። ክፉም ሰራን ያው እስከ ዕድሜያችን ነው። ሌላው ክፉ የሚሰራ ደግሞ ዕድሜው አጭር ነው። በአንድ መልኩም ለንስሐ ዕድሜ ይሰጣል። ለክፎች ካልተጠቀሙበት ያሁን አይቀርም። ደግም ሰራን ክፉም ዘራን ይህ ዓለም ያልፋል፣ እኛም አንኖርም። ይህ ዓለም ይሞታል፣ የማይሞት ዓለም ይጠብቀናል። በሚሞተው ዓለም የማይሞት ሥራ መስራት ነው። በዚህ ትምህርት መስተዋትነት ራሳችንን እናያለን። የአባቶቻችን አምላክ ከኛ ጋር ይሁን። የሰው ልጅ ፍጹም የሚሆንበት ጊዜ ደርሷል። በክፋታቸውም ፍጹም ሆነው የሚሄዱ አሉ፣ ፍጻሜ ደርሷልና ይላል። በበጎ ሥራቸውም ፍጹም ሆነው የሚሄዱ አሉ። ሁለት ዓለሙን እኮ የሚጠብቀን፣ ክፎቹ በዘላለም ሐሳር በዘላለም ዋይታና መከራ፣
ለዘላለም በስቃይ የሚኖሩበት ዓለም፣ ደጎቹ በዘላለም ተድላ ደስታ በሕይወት የሚኖሩበት ዓለም። አቅረብኩ ለከ እሳተ ወማየ ዳይዴከ በዘፈቀድከ፣ እሳትና ውሃ ከፊትህ አኑር ያለው እጅህን በፈለግከው ክተት። ወገኖቼ አስተውሉ እና ኃይለኛ ሰዓት ነው ያለንበት። ስለዚህ በዚህ መስተዋትነት መጽሐፉን እያነበብን ራሳችንን ለዘላለም ሕይወት ማዘጋጀት ነው። የማይሞት ዓለም አለ። በሚሞተው ዓለም የማይሞተውን፣ በዚህ ዓለም የምንሰራው ክፋት ሁሉ የሚሞት ሥራ ነው። የማይሞት ሥራ ሰርቶ መሄድ ነው። ይህ ሁሉ እንደ ምሳሌ ሆኖባቸው እኛም የዘመናት መጨረሻ የደረሰብን ሊገስጸን ተጻፈ። ልብ በሉ ወገኖቼ። አንድም እነዚያን ያገኛቸው መከራ ሁሉ በኋላ ዘመን ለምንነሳ ለእኛ ምክር እዝናት ሊሆነን ተጽፏል። ዘፍጥረት ምዕራፍ 6 አነሳዋለሁ። በኖህ ዘመን የነበሩ ሰዎች እግዚአብሔር አምላክን አሳዝነውታል። ኖህ ደግሞ በኖረባቸው ዘመናት ሁሉ አንድም ቀን እግዚአብሔርን አላሳዘንም። 6ኛው ምዕራፍ እናየዋለን። ኖህ በትውልዱ ፍጹም ሰው ነበር ይላል። ከቁጥር 6 ጀምሮ ታነቡታላችሁ ገብታችሁ። አካሄዱን ከእግዚአብሔር ጋር አደረገ ማለት በሕገ ልቦና ሆኖ የሚገርመው በኖረበት ዘመን ሁሉ እግዚአብሔርን የሚያሳዝን ሥራ አልሰራም። ስለዚህ እግዚአብሔር ምንጊዜም የሚወደውን ሥራ በሚሰሩ ሰዎች ይደሰታል። ስለዚህም እግዚአብሔር ከነሱ ጋር ይኖራል። አካሄዱን ከእግዚአብሔር ጋር አደረገ ማለት ኖህ በሕይወቱ እግዚአብሔርን ደስ የሚያሰኝ ሥራ ይሰራ ስለነበረ አልተለየውም ነው ትርጓሜው። እኛስ ምን ስንሰራ ስራዋል? ዛሬ በዚህች ጀምበር ልብ በሉ። አካሄዱ ከእግዚአብሔር ጋር ነበር። በሚሰራው በዕድሜው ሁሉ አንድም ቀን እግዚአብሔርን የሚያሳዝን ሥራ አልሰራም። በዚህ ምክንያት ኖህ በእግዚአብሔር ፊት ሞገስን አገኘ፣ ባለሟሉ አደረገው። በዚያን ዘመን በነበረበት ዘመን እግዚአብሔር አምላክ ምድርን ተመለከተ፣ ኖህን አገኘ። ከዚያም ምን አለው? እግዚአብሔርም እንዲህ አለው፣ የሰው ሁሉ ክፋት በምድር ላይ እንደበዛ የልቡ ምኞት፣ የልቡ ሐሳብ፣ ልብ በሉ፣ ክፋትን የተሞላ ሆነ። እያንዳንዱ ልቡ ክፉ ሆነ፣ ሐሳቡ ክፉ ሆነ፣ ምኞቱ ክፉ ሆነ። እግዚአብሔር ምድርን አየ። አያይም? ዛሬ ሲሁላችሁም ልቦናችሁም መርምሩ። ነቢየ ልዑል ዳዊት ሰው አቋምን ያያል፣ ሰው አለባበስን ያያል፣ ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል አለ። ልቡን አየ። ከወንድሞቹ ሁሉ እግዚአብሔር አምላክ መረጠው። በጎች እንደጠበቅክ አትቀርም፣ ሕዝቤን ትጠብቃለህ ብሎ ባካሄዱ በዝማሬው ደስ ስላሰኘው ቀብቶ በሚወደው ሕዝቡ ላይ እየዘመረ ደስ ያሰኘው ዳዊትን ወዶ በሕዝቡ ላይ አንግሶታል። ወንድሞቼ በመልክ ያማሩ በዕድሜ ያደጉ ነበሩ፣ እግዚአብሔር አላደረባቸውም። ከአባቴ በጎች ለይቶ ጠራኝ ብሎ አመስግኖታል። የዕድሜ መርዘም ጽድቅ አይሆንም፣ የዕድሜ ማጠር ኩነኔ አይሆንም። ወይ እንደ ዳዊት ወይ እንደ ዘመኑ ካላንደር ባለው ዘመን እግዚአብሔርን ማገልገል ነው። እግዚአብሔር ምድርን አየ፣ ሰውንም አየ። ሁሉ ልቡ ክፉ ሆነ። ልባችሁን መርምሩ፣ ልባችሁን እዩ። ክፋትን ተሞልተናል። ምኞታችን ጥሩ አይደለም፣ ሐሳባችን ጥሩ አይደለም። ወገኖቼ ከዚህ በኋላ እነሆ እግዚአብሔር ሰውን በምድር ላይ በመፍጠሩ ተጸጸተ፣ በልቡም አዘነ። እንደው ምን ብሎ ይሆን? አሁን ምን ብሎ ይሆን? እግዚኦ መሐረነ ክርስቶስ። ተጸጸተ። አንዳንድ ሰው አንድ ስራ ሲሰራ ወይም የቱሩን ሲመትር አጉድሎ
ወይ ለሌላም የሆነውን ጨምሮ ቆርጦ አበላሽቶ ከሆነ ሄደ እንደው እንደዚህ አድርግ ተጸጸተ የሚለው ሰውን በመፍጠሬ ተጸጽቻለሁ ማለቱ በአምሳሉ ፈጥሮናል። ለበጎ አብነት ለመልካም አብነት መልካም ይሰራል፣ በትእዛዛቴ ይኖራል፣ ደስ የሚያሰኘን ይሰራል ብዬ ነበረ። ነገር ግን እንዳሰብኩት አልሆነም ብሎ አዘነ ማለት እንጂ በሌላ መንገድ እንደሌላው ተጸጸተ ወይም ተሳስቶ እንደሚጸጸት ተሳስቶ ተጸጸተ ማለት አይደለም። የእግዚአብሔር መጸጸት ለመልካም አብነት የተመኘሁት የፈጠርኩት ሰው ሆኖ አልተገኘም ብሎ ተጸጸተ ማለት ነው። በልቡም አዘነ ይላል። ለመሆኑ እግዚአብሔር ያዘነበት ይቅርና ሰው ያዘነበት ሰው ይደላዋል? ሰው ያዘነበት ሰው ይቀናዋል? ሰው አይዘንባችሁ ወገን፣ አይዘንባችሁ። አባቴ አበዘውትረው ከሚናገሩት ነገር ሰው አታስለቅሱ ወገን፣ አያልቅስባችሁ፣ እንባ የሰበረው ትንሣኤ የለውም፣ ቢሰበር አይጠገንም፣ ቢወድቅ አይነሳም የሚሉ ነበር። ሰው አይዘንባችሁ። እግዚአብሔርን አሳዘኑ። በኖህ ዘመን የነበረ ሰው እስቲ እያንዳንዳችን ዕድሜያችን እናውቃለን። ለመሆኑ እንደ ወደ እግዚአብሔር ከመሄድ በፊት እንደ በኖርንበት ዕድሜ እግዚአብሔርን ደስ አሰኝተነዋል? እንደው ሁሌው ይቅር እንደው አንድ ቀን ለተወሰነ ነገር እግዚአብሔርን ደስ የሚያሰኝ ሥራ በዚህ ዕድሜያችን የሠራን አለን? ወገንንስ ደስ ያሰኘነው ሰው አለ? ወገኖቼ በልቡ አዘነ። እግዚአብሔርም የፈጠርኩትን ሰው ከምድር አጠፋዋለሁ። ምክንያቱም ምኞቱ ክፉ ሆነ፣ ሐሳቡ ክፉ ሆነ፣ ልቡ ክፉ ሆነ። የሰው ሁሉ ክፋት በምድር ላይ በዛ። በምን ቃል እንመጥነው? አሁን ያለውን ሁኔታ እንዴት አድርገን ነው የምንመዝነው? ምን አማርኛ ያለው? እነሆ የፈጠርኩትን ሰው ከምድር አጠፋዋለሁ፣ ከሰው እስከ እንስሳ ተንቀሳቃሽ እስከ ሰማይ አዕዋፍ ድረስ የፈጠርኳቸውን አጠፋዋለሁ። ለምን? እንስሳው ወተቱን ስለምንመገብ እንስሳው ቢጠፋ እምንጭነው አለ እኮ፣ እምናርስበት አለ። ወተቱን እንጠጣለን፣ ቅቤውን ቆርበቱን እንጠቀምበታለን፣ ቆዳውን። ጫማው ዛሬ የምንሄድበት እኮ የከብቱ ቆዳ እኮ ነው ወገኖቼ። የእንስሳው መጥፋት ጉዳት ያመጣልኛ ላይ ታውታላችሁ። ድርቅ ተብሎ ያለቀውን ፍጥረት ፍየሉ፣ እንስሳው፣ አሞራ ይበላው፣ ጅብ ይበላው። ለካ በድርቅ የሞተውን እግዚአብሔር ሲቆጣ ለካ የእናቴ ልጅ በእግዚአብሔር ቁጣና መዓት የጠፋውን ለካ ጅብም አይበላው። እግዚአብሔር ተቆጥቷል፣ ጠፍተናል። አዕዋፉ እንቁላሉ፣ አዕዋፉ እኮ ጥቅም አለው። አንበጣው ሲመጣ እኮ አዝሬቱን እንዳያጠፋ ወፉ ይለቅመዋል እኮ አንበጣውን። አሉ እኮ ትሎች አሉ እህል የሚያጠፉ፣ ሽምብራውን የሚወጋው፣ ባቄላውን፣ አተሩን ወፎቹ ይለቅሙታል። ጥቅም አላቸው እኮ ያዕዋፉ ማለቅ። በዛ ላይ እንቁላሉን እንጠቀማለን። የእንስሳው የአራዊቱ፣ ውሻ አራዊት ከአራዊት ወገን ነው፣ ድመት ከአራዊት ወገን ነው። አይጡን ይበላዋል እኮ ያጠፋዋል ጎጂውን። ተደጋግፈን ነው የምንኖረው። የእኛ ኃጢአት ግን ለእነኚህ ሁሉ መትረፉን ይሁት። በባሌ የተቃጠለው ጫካ ትዝ ይላችሁ ከሆነ አብሮ አራዊቱ፣ እንስሳው፣ ወፉ ተቃጥለዋል። ኃጢአታችን ታውታላችሁ። በዓለም ላይ ስንት ቦታ በስልጣኔ ደረስን ያሉት የነደደውን እሳት ማጥፋት አቅቷቸው ወደ 125,000 ሕዝብ ቦታውን ለቆ ግማሽ ሰዓት የዘነበው ዝናብ ያንን ያህል ጊዜ ያቃታቸው በግማሽ ሰዓት ውስጥ አጥፍቶታል። የውሃ ቦምብ ሁሉ ሰርተው ነበር፣ አልጠፋም። እርጥቡ እንጨት እንደ ጧፍ ሲነዳ አይታችሁታል። የእግዚአብሔር ቁጣ ከባድ ነው። ይኸው ምድርን አየ። የሰው ልጆች ሁሉ ክፉ ሆኑ። እኛ እኮ ሰውንም እግዚአብሔርንም በደል። በበደላችን ምክንያት ምድርም እነሆ በደልን ተሞላች። ኖህም 3 ልጆችን ሴም፣ ካም፣ ያፌትን ወለደ። ልብ በሉ። እነሆ የእናቴ ልጅ ከኋላ እንደ ምሳሌ የሆነባቸው እኛ ያገኛቸው መከራ ሁሉ በኋላ ዘመን ለምንነሳ
ያ መከራ እኛን እንዳያገኘን እንድንመከርበት ለእኛ ተጻፈ። እነሆ የእናቴ ልጅ አስተውሉ፣ የነገር ሁሉ መጨረሻው ቀርቧል። ነገር ግን እነኛ በጠፉ ጊዜ የደረሰባቸው በእኛ እንዳይደርስ እንድንመከርበት ተጻፈ ነው የሚለው። እንመከርበታ፣ እንዳንጠፋ እንመከርበት። አስረሽ ምቺው ዘፈኑ። ዓመት እስከ ዓመት ይጋቡ ነበር። ቀንና ሌሊት ያመነዝሩ ነበር። ጠገቡ፣ እግዚአብሔርን ረሱ። መፍቀሬ ኃጢአት አይደለም። አነባዋለሁ ምን እንደሚል። ኖህ ሴም ካም ያፌትን ወለደ። እነሆ ምድር በእግዚአብሔር ፊት ተበላሸች፣ ምድር ግፍን ተሞላች። ቁጥር 11 እና 12 ዘፍጥረት 6 ከቁጥር 6 ከቁጥር 5 ጀምሮ ነው ማነበው። ጠቅላላ እስከ 22 እናንተ ታነቡታላችሁ። ፍሬ ነገሩ ነው። እዚህ ላይ ምንድን ነው የሚለው? የነገር ሁሉ ፍጻሜ ደርሷል። የሰው ሁሉ ፍጻሜ የሚያበቃበት ደርሷል። ነገር ግን እነኛ ቀድሞ ፍጻሜያቸው የደረሰ የተመከሩበትን ምክር መከራ እንዳይመጣብን እኛ የምንመከርበት ያዝ። ምድር ግፍን ተሞላች። እግዚአብሔር ምድርን አየ። ወልዶ መካድ እኮ ግፍ ነው። የእናንተ ልጅ ወልዶ መካድ እኮ ግፍ ነው። ጽንስ ማስወረድ ግፍ ነው። ደማቸው ምድር ላይ ይፈሳል። ምድር ግፍን ተሞላች፣ ደምን ተሞላች ምድር። ነገሥት ላይ 24 ምዕራፍ መጽሐፈ ነገሥት ሁለተኛ ነገሥት መሰለኝ 24 ምዕራፍ ምናሴ ኢየሩሳሌምን በንጹሐን ደም ሞላት ይላል። አይገርምም? በንጹሐን ደም ሞላት። እግዚአብሔር አዘነ። ደም እንዲያፈስ አይደለም የሾመው እግዚአብሔር ምናሴ። እዩት እዚህ ጋር ምድር ግፍን ተሞላች። ሰውን ካስለቀስን፣ በሰው ግፍ ከሰራን፣ እንባው ምድር ከፈሰሰ ግፍ ነው። ጉቦ ሰጪ እኮ አልቅሶ ነው የሚሰጠው። እንባው ምድር ላይ ይፈሳል። ላቡ ነውና ያለ ምክንያት ሰርቆት ቢያለቅስ ግፍ ነው። ያለ ምክንያት የሰው ላም መብላት ከነፍስ መግደል እኩል ነው። ወደፊት እመጣበታለሁ። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 15 እና 16 አንድምታውን ተመልከቱት። የሰው ላም መብላት ደሙን እንደ መጠጣት እንደ ማፍሰስ ነው ይላል መጽሐፍ። አንድምታው መግደል ብቻ አይደለም። የሰው ላብ ያለ ምክንያት፣ የሰው ገንዘብ ያለ ምክንያት መብላት ግፍ ነው። በጤፏ አሸዋ፣ በወተቷ በርበሬውን፣ ስንዴውን፣ ገብሱን ውሃ እየነከሩ መመዘን በግፍ መብላት። በበርበሬው ሸክላ በሽሮው ኖራ ግፍ ነው። በወገን ላይ በራሳችን እንዲደርስ እንፈልጋለን። ወገኖቼ አስተውሉ። ምድር ግፍን ተሞላች፣ ምድር ተበላሸች። እግዚአብሔር ምድርን አየ። አያይም ዛሬ እግዚአብሔር ምድርን? ምን ተሞልታ ይሆን? ምን እየሰራን ይሆን? እነሆ እግዚአብሔር ምድርን አየ፣ እነሆም ተበላሸች። ሥጋ የለበሰ ሁሉ በምድር ላይ መንገዱን አበላሽቶ ነበር። እግዚኦ መሐረነ ክርስቶስ። የእናቴ ልጅ ቁጥር 12 ምዕራፍ 6 እያንዳንዱ መንገዱን አበላሽቶ ነበር። ሥጋ የለበሰ ሁሉ መንገድ፣ ዕለታዊ ስራችን፣ መንገድ እቅዳችን፣ መንገድ ምኞታችን፣ ሐሳባችን፣ እቅዳችን፣ መንገድ ከሁሉ ሃይማኖታችን፣ መንገድ አላት ሃይማኖት ከክርስቶስ የምታደርስ መንገድ አበላሸን። በዓለም ላይ ዛሬ ስንት የእምነት አይነት ነው ያለ? አሜሪካን 5 ሚሊዮን፣ ህንድ 300 ሚሊዮን፣ ሌላው ስንት ደርሷል? የሚገርመኝ የእናቴ ልጅ አሁን የምነግራችሁ ነገሮች ቅርንጫፍ የላቸው። ጻፉት፣ ማስታወሻ ያዛችሁ። በምንም ተአምር አሁን የምነግራችሁ ነገሮች ቶች ተጨምሮባቸው አይበዙም በምንም አይነት። ወይም ች ተጨምሮባቸው ሰዎች ሌቦች ች ተጨምሮባቸው አይበዙም በምንም ተአምር። እያንዳንዱ መንገዱን አበላሽቶ ነበር። እምነቱን ጌታ የሰጠውን የአዳምን እምነት ወደ ክርስቶስ የምታደርሰውን ገነት የምታገባውን መንገዱን አበላሽቶ ነበር። ሃይማኖቱን አበላሽ። ጣዖት ያመልክ ጀመር። ሳተ ሃይማኖት።
ሃይማኖት ማለት ሰራይ መጋቢ እግዚአብሔር አለ፣ ኮናኒ ፈታይ እግዚአብሔር አለ ብሎ ማመን ሃይማኖት። አጋንንት ሃይማኖት አለው፣ ምግባር የለው። ምግባርና ሃይማኖት ተለያይቶ ደግሞ አይሆንም። ነፍስና ሰለጋ ተለያይቶ ነፍስ ብትለይ ወዲያውኑ በድን ነው የሚባለው። ሃይማኖት የተለየው ምግባር ከሌለው በድን ነው። ምግባር ያለው ሃይማኖት የሌለው፣ ሃይማኖት ያለው ምግባር የሌለው በድን ማለት ነው። አይለያዩ ምግባርና ሃይማኖት ወገኖች። አንደኛ አሁንም እነግራችሁ እግዚአብሔሮች አይባልም፣ አይበዛም። አምላኮቻችን ስንት ናቸው? መልካችን አምላክ ሆኗል፣ ገንዘብ አምላክ ሆኗል። የእናቴ ልጅ ስንት ነው አምላካችን ይሆን? ዘራችን አምላክ ሆኗል። እሱን ማምለክ ጀምረናል። ያልሆነ ነገር ውስጥ ገብተናል። እግዚአብሔሮች አይባልም፣ ሚስቶች አይባልም፣ ባሎች አይባልም። እነዚህን የሚያበዛ ሰው አሳሩ ከሚበዛ እድሜው ከሚያጥር ከፈጣሪ ከሚጣላ በስተቀር የሚያመጣው ትርፍ የለውም። አይበዙም። ስንት ተናገሩ? እግዚአብሔሮች፣ ሚስቶች፣ ባሎች፣ ልቦች፣ መላሶች፣ የመጨረሻው ሃይማኖቶች አይባልም። አይበዙም። ሃይማኖት አንዲት ናት። እያንዳንዱ መንገዱን አበላሽቶ ነበር። እግዚአብሔር ካሳየው በዚህ መንገድ ወደ ሌላ ካለው ከመንገዱ ወጣ። አታመንዝር። በሕገ ልቦና ያው ኖህ 3 ልጆቹን በወግ ድሮ ከሚዘፍኑት ጋር ሳይቀየጥ እግዚአብሔርን ከሚያሳዝኑት ጋር ሳይደባለቅ ራሱንና ልጆቹን ለይቶ እግዚአብሔርን የሚያሳዝን ሥራ ሳይሰሩ በንጽሕና ድሮ እግዚአብሔር አምላክ ኖህ 500 ዓመት ሙሉ በድንግልና ኖሯል። አላገባም ብሎ የጥፋትን ውሃ በምን ምክንያት እንደሚመጣ ራእዩን ስላሳየው አላገባም አልወልድም ብሎ እምቢ ብሎ 500 ዓመት በድንግልና ኖሮ በመጨረሻ ተሸንፋ አገባ። 3ቱንም ልጆቹን በሥርዓት ጠብቆ ከአባታቸው ጎዳና ሳይወጡ በአባታቸው መንገድ እየሄዱ ያዜናት ልጅ በአባታቸው መንገድ። የእኛ ልጆች ዛሬ በእኛ መንገድ ነው የሚሄዱት። ብንመክራቸው ይሰማሉ፣ ተመለሱ ብንላቸው ይመለሳሉ። ወላጅ እኮ እያንዳንዱ ወጣት እያንዳንዷቸው ልጆቻችን የሚሰሩትን እናውቃለን። ብንናገር አይሰሙም፣ ተው ብንል አይተው። ሆዳችን እያረረ ሲብስብንም ወይ ወልደሽው ወልደየው። ባለፈው የእናት ልጅ አስተውሉ። ዘፍጥረት 9 ምዕራፍ ከቁጥር 20 እስከ 27 ኖህ ወደቀ ሰክሮ። ሳቀበት። ልጁ ማንሳት ነበር ወይስ መሳቅ? ወይም ሄዶ አብሮ መጥቶ እንደ ወንድሞቹ ማልበስ ሲገባው ሄዶ ስቆልቆላችኋል አላቸው። እነኛ እርቃኑን አናየው። መጨረሻ ላይ ወደ አእምሮ ሲመለስ ሆዱ አዝኖ ሆዱ ቂም ይዞ። ለዚህ ነው እዚሁ ምዕራፍ ላይ በቀደም ከቂም በቀል ራሳችሁን አርቃችሁ በጾም በጸሎት ትጉ የሰው ሁሉ ፍጻሜ ደርሷልና ያለው። ያችን ቂም ይዞ ሄዶ ምን አደረገ? ልጁን ከነዓንን ረገመበት። ወልደየው እኔን እንዳነደድከኝ ወድቄ እንደሳክበኝ እኔ በአንተ በወለድኩት እንዳዘልኩ አንተም በልጅህ ዘን ብሎ ነው የረገመው። የወላጅ እርግማን እጅግ ከባድ ነው። እርግማኑ እስካሁን አለቀቃትም። መሬት ነው እርግማን። የአባት እርግማን አጥንት ይሰብራል፣ የእናት እርግማን ስር መሰረት ይንቀላል። መጽሐፈ ሲራክ ምዕራፍ 3 ከቁጥር 1 እስከ 16 አንብቡት። በትርጓሜው ላይ ያመጣዋል። ቁጥር 10 ላይ የእናት እርግማን ስር መሰረት ይነቅላል ይላል። በእናትም ላለመረገም በአባትም ላለመረገም መኖር ነው። እርግማን ምድርን ያበላሻል። አባትን ካሳዘን ምድር ትበላሻለች። አስተውሉ። ምድር ስትበላሽ የእናቴ ልጅ አደጋ ነው። በምድርኛን መናገር ነው። ኃጢአት ከሰራንባት ትዝ ይላችኋል። ምዕራፍ 4 ላይ ዘፍጥረት ወንድሙን ርካሽ ምኞቱን ለመፈጸም አጋንንት ባስተማረው ትምህርት ቃየል አቤል ወንድሙን ገደለው። በመጨረሻ ገሎ ሲወጣ አባት አላየም፣ እናት አባት አላዩም። ጎሮ ሄደን እሸት በልተን እንኩቶ በልተን ውሃውን ጠጥተን እንምጣ ብሎ አታሎ እየሳቀ ይዞ ሄዶ አጎንብሶ ጠጥቶ አጎንብሰ ጠጣለው። አመቻቸው። እዚያው ድፍት አድርጎ ሲወጣ እግዚአብሔር አምላክ ድምፅ አሰማው። ቃየል ብሎ ሲጠራው ከላይ የነበረው ድምፅ ሰውነቱን አኮመታትሮት ደንግጦ አቀርቅሮ እነሆ ወንድምህ የት አለ ብሎ ነው የጠየቀው እግዚአብሔር። ዛሬስ ወንድምህ የት አለ ብሎ ቢጠይቅ ምን ልንል ነው? ከዚያም እኔ ወንድሜ ጠባቂ ነኝ ብሎ አሸ። የወንድምህ የደሙ ድምፅ
ያ የፈሰሰባት ደም መሬትን ያበላሸ የወንድሙ ደም መጀመሪያ የወንድምህ የደሙ ድምፅ ከመሬት ወደ እኔ ትጮኻለች አለው። መሬት ራሷ ክስ ታቀርባለች። ምድር ተበላሸች፣ ግፍን ተሞላች። እያንዳንዱ መንገዱን አበላሽቶ ነበር አለ እግዚአብሔር። ምን ላይ ነው ያለነው አሁን እኛ? ከዚህ በኋላ ኖህ እኔን ነግሮ አልተወም። በል እንግዲህ አለው የሰው ሁሉ ፍጻሜ ደርሷል። መርከብ ሥራ፣ አንተም ልጆችህም ትገቡበታላችሁ አላቸው። ልጆቹም በአባታቸው መንገድ ሄዱ። መንገድ አልሳቱም። እኛ በአባቶቻችን መንገድ ነው ያለነው። በአባቱ መንገድ ይሄዳለ። በአባቶቻችን መንገድ ነው እየሄድን ያለነው። በአባታቸው መንገድ ሄዱ፣ አልሳቱም። አንተም ልጆችህም ወደ መርከቡ ትገባላችሁ። እነሆ ምድርን በውሃ አጠፋታለሁ፣ የሰው ሁሉ ፍጻሜ ደርሷል አለው እግዚአብሔር። አሁን ምን ብሎ ይሆን? እንደው አጠፋፋችን በምን ይሆን? በምን ይሆን አጠፋፋችን ወገኖች? ስለዚህ የእናቴ ልጅ የሰው ሁሉ ፍጻሜ ደርሷልና ምንድነው ያለው? የእናቴ ልጅ እነሆ በእነኛ ፍጻሜያቸው የደረሰ መከራ በእኛም እንዳይደርስ ለእኛ እንድንመከርበት ተጽፏልና አሁንም እንደገና የእናቴ ልጅ እንደ ኖህ ዘመን ምድር ግፍን ተሞላች። ኖህን መርከብ ሥራ የምትድንበትን አሉ። እኛ ደግሞ እንድንድን ወደ መርከቡ እንድንገባ እንድንሳፈር ንስሐ ግቡ፣ ሥጋዬን በሉ፣ ደሜን ጠጡ ነው የእኛ ደግሞ መዳኛ። መርከቧ እመቤታችን በአማላጅነቷ እንሳፈርባት። አሁንም የታደለ ይሳፈርባት። ንስሐ የእግዚአብሔር ውሃ እዚህ ላይ ልብ አድርጉ። እነሆ የነገር ሁሉ መጨረሻ ደርሷል፣ የሰውም ሁሉ ፍጻሜ ደርሷልና እነኛ ቀድሞ እንደጠፉ በእነኛ የደረሰ መከራ በእኛ እንዳይደርስ አባቶቻችን እንድንመከርበት ጽፈዋልና እነሆ በዚህ ቃል እንመከር። ምድር ተበላሸች፣ ግፍን ተሞላች፣ ከግፍ እጃችን እንሰብስብ። ምን ብሎ ነው ያወጀው? የሶርያው ንጉሥ ማን ነው? የነነዌው ንጉሥ ምን ብሎ ነው ያወጀው? ሰዎችም ሁሉ በእጃቸው ካለው ግፍ። አይገርምም? ከክፉ መንገዳቸውና ሰዎችም ሁሉ ከክፉ መንገዳቸውና በእጃቸው ካለው ግፍ ይመለሱ። ከብቶች ከበረት አይውጡ፣ ጥጆች ከላሞች አይገናኙ፣ በጎችም ከበረከት አይውጡ። ሰዎች ሁሉ በማቅ ይከደኑ፣ በብርቱ ወደ እግዚአብሔር እንጩህ። ምናልባት ጮኸታችን፣ ለቅሷችን፣ እንባችን ከፊቱ ደርሶ እግዚአብሔር አዝኖ ተጸጽቶ ይምረን ይሆናልና ብሎ አወጀ። ምን ላይ ነው ያለነው እኛ? እንዲህ የሚጮህ ሰው እኮ ነው የሚጠፋው። እንደ ነነዌ ምን አለበት አሁን በመድኃኔዓለም ክርስቶስ አሁን 3 ቀን የሚጎዳ ነው ሆኖ ነው። አሁን ምን አለ እንደ ነነዌ ሕዝብ እኛም ብንጮህ ምን አለበት ወደ እግዚአብሔር። ምድር ግፍን ተሞላች። እያንዳንዱ መንገዱን አበላሽቶ ነበረ። አይገርምም? በዚህ ምክንያት እግዚአብሔር አጠፋዋለሁ፣ የሰው ሁሉ ፍጻሜ ደርሷል አለ። በዚያን በኖህ ዘመን የነበረውን ስራ ነው የሰራነው። አጥፈን የትና የጣል የለም። ወልዶ መካድ ከዚህ በላይ ግፍ አለ? እግዚአብሔር አምላክ በማህፀን የሰራበት የራሱ ምክንያት አለ። ለጭካኔ እንዲያመቻቸው ያልተፈለገ እርግዝና አሉት፣ ወይም ጽንስ ማቋረጥ አሉት። ለጭካኔ እንዲያመቻቸው ግፍ አይደለም። ከተጸነሰባት ሰከንድ ጀምሮ ሙሉ ሰው ነው። ፍርዱ ሙሉ ሰው የሚፈረድበት ፍርድ ነው የሚፈረድበት። ማህፀን ዘጉ። እግዚአብሔር አላዋቂ ከዚህ በላይ ስድብ አለ? እግዚአብሔር አላዋቂ ነው። ዝም ብሎ ነው ያለ ዕቅድ ነው የሚፈጥረው። ሰሎሞን 300 ሚስቶች 700 ቁማቶች የወለዳቸው ልጆች 3 ልጆች። አንዳንድ እንኳን ቢወልድ 1000 ይወልድ ነበር። ወንድ በሴት በደረሰ ቁጥር ይረገዛል። ሴት ወንድ ከደረሰ ቁጥር በርግዝና አለ። እግዚአብሔር ያለ ምክንያት የሚፈጥረው የለም። ለምን ሳራ አልወለደችም? 90 ዓመት ለምን ደረሰች? ለምን ኤልሳቤጥ እርጅና ዘመን ደረስኩ እስከሚል ለምን አልወለደችም? ወገኔ እናንተ ልጅ ያለ እግዚአብሔር ፈቃድ የሚሆን አለ? እግዚአብሔር ያላዋቂ ነው። መዝሙር 126 ቁጥር 3 ልጆች የእግዚአብሔር ስጦታ ናቸው አለ። በፈለገ ጊዜ ነው የሚሰጠው እግዚአብሔር። አላዋቂ ነው እግዚአብሔር። በእቅድ እንመራለን ብለው ራሳቸውን በእቅድ ባፍጢማቸው እየተደፉ በእቅድ ምድሪቷን በግፍ እየሞሏት ነው። እግዚአብሔር ያጥራሽ ወይዘሮ ዓለሚቱ።
ዓለም ተስማምቶ በእቅድ ምድሪቷን ግፍ እየሞላት ነው። እግዚአብሔር ያጥናሽ። አይ ምሁራን ሕዝቡ አወቁ ብሎ ተማሩ ብሎ ልቡን ጣለባቸው። ጣሉት እንዳለ ሕዝቡን ምሁራን የተባሉ ልቡን ጣለባቸው። አንድያውን ጣሉት። ያነሳናል፣ ይመክረናል፣ ያስተምረናል ያሉት በእቅድ ምድርን ግፍን ሞሏት። በእቅድ እቅድ የለውም እግዚአብሔር። ያንተን አእምሮ የሠራ እግዚአብሔር እቅድ የለውም ለሚፈጥረው እቅድ የለውም። ለመሆኑ የተማረ ወይስ የተማረ? የሰለጠነ ወይስ የሰለጠነ? የትኛው ነው ምድርን ግፍ እየሞላት ያለው? ጭካኔው ከማን ዘንድ ነው? ውሸቱ ከማን ዘንድ ነው? ጉቦው ከማን ዘንድ ነው? አይነ ስውር ለምኑ ያሳድጋል? ስንት ሺህ ብር ደሞዝ እየቆጠረ ያናጥራል ብሩ አናቱ ላይ። ማህፀን ይዘጋል፣ ጽንስ ያስወርዳል፣ ጨፈጭፋል። ምድር ግፍን ተሞላች፣ የሰው ሁሉ ፍጻሜ ደርሷል። ኖህ መዳኛህን መርከብ ስላለው የእናንተ ልጅ አካሄዳችሁን ያሳመራችሁ በእግዚአብሔር ፊት በትእዛዛቱ የምትኖሩ የእናንተ ልጅ መርከባችሁን ስሩ፣ መርከባችሁን ስሩ። ኖህን በዚያ በጥፋት ዘመን እግዚአብሔር አምላክ ኖህን አይተው እንዲማሩ ልጆቹን በቅድስና ይዞ በወግ በሥርዓት ድሮ ኖህን አይተው እንዲማሩ አልተማሩበትም። ሎጥም በሎጥ ዘመን ሎጥም ግብረ ሰዶም የፈጸሙ ሰዶማውያን የእናቴ ልጅ ዘፍጥረት 13 ምዕራፍ ሙሉውን አንብቡት። እነሆ ሰዶምና ገሞራ እንደ ኤደን ገነት እንደ ግብፅ ምድር የተዋቡ ነበሩ። ምንጮቻቸው ከየዛፉ ስር የሚፈልቅ ወይኑ እሸቱ ዛላ እፍኝ የሚበላ ስንዴው እፍኝ የሚበላ ገብሱ እፍኝ የሚበላ ምንጮቹ ከየዛፉ ስር የሚወጡ እጅግ የበለጸገች ሀገር እንደ ኤደን ገነት የተዋበች፣ ነገር ግን በውስጧ አይኖሩ የነበሩ ሰዎች እጅግ ክፉዎች ነበሩ ይላል። እንዳትረሷት የእናንተ ልጅ። እነሆ ቀድሞ ፍጻሜያቸው የደረሰ ሰዎች፣ ጥፋታቸው የደረሰ ሰዎች የደረሰባቸው መከራ በእኛ እንዳይደርስ እንድንመከርበት የጻፉልን ይኸው ሰዶማውያን፣ ይኸው ኖህ የጥፋቷ እመጣበታለሁ ደግሞ የሰባት ካት ግንብ እንድንመከርበት። አስተውሉ። እስከ ዛሬ ድረስ በባህር በአይነት 900 ሚሊዮን ፍጥረታት አሉ። ከስርዓት አልወጡም። እግዚአብሔር በፈጠረላቸው ውስጥ በዚያው ስርዓት በሚራቡበት ይራባሉ። አዕዋፉ፣ እንስሳው፣ አራዊቱ ስርዓቱን አልለቀቀም። የሰው ልጅ ግን ስርዓቱን ለቀቀ። ቢናገሩት ዲዳ በሆንኩ የሚያሰኝ፣ ቢሰሙት ደንቆሮ በሆንኩ፣ ቢያዩት ዕውር በሆንኩ የሚያሰኝ እጅግ ዘግናኝ ሥራ ውስጥ ገቡ። በሎጥ ዘመን ሎጥን አይተው እንዲማሩ በመሃላቸው አስቀመጠ። አልተጠቀሙበትም። ከሎጥ አልተማሩም፣ ከኖህ አልተማሩም። ልብ በሉ ናዩ። ከዚያም እግዚአብሔር አምላክ እነኛን ሰዶማውያን በዲንና በእሳት እግዚአብሔር አምላክ ገለባበጣቸው። ተጽፎ ተቀምጧል እንድንማርበት። ሁለተኛ እነሱ የጠፉበትን እንዳናደርግ፣ እነሱ ከጠፉት ጥፋት የባሰ ሰርተን እንዳንጠፋ ተጽፎ ተቀምጧል። ስለዚህ እንድንመከርበት ተጽፏልና እንመከርበት፣ እንዳናደርገው። ምድር ግፍን ተሞላች። ግፍ አይደለም ይሄ? እግዚአብሔርን መሰደብ አይደለም? ከተፈጥሮ ስነ ስርዓት ወጡ፣ በዲንና በእሳት አጋያቸው። ዛሬ ደግሞ ለዓለም እንደ ኖህ እኛን፣ እንደ ሎጥ ዘመን ሎጥን እንዳስቀመጠላቸው እኛን፣ ዘማሪው ሳይቀር፣ ካህኑ ዲያቆኑ ሳይቀር፣ መነኩሴው ጳጳሱ ፓትርያርኩ ሳይቀር፣ ጃፓን፣ ቻይና፣ ዓለም ቁንጮ አናት እስከ በረዶው ሰው እስከማይኖርበት ጫፍ በተነን። እኛን አይተው እንዲማሩ እናቴ ልጅ እንዴት እንደምናመልከው እንዴት እንደምናመሰግነው እንዲማሩ። አልተማርንም፣ አልተጠቀምም። ዓለም በቅቶናል። የእናቴ ልጅ አሁን የኢትዮጵያ ሕዝብ አሁን ያለህ ዕድል ብድቅ ቀጠሮ መቅጠር የለም። ንብ አይተሃል? አውራ ውልቅ ሲል እንዳለ ውልቅ ብሎ ነው የሚሄደው ተከትሎ ነው። አሁን ውልቅ የምንልበት ሰዓት ውጣ የእናቴ ልጅ ግባ አገርህ። እንዳይመስልህ ያልፋል፣ እያለቀ ነው። አተላው ሊፈጽም አስተውሉ። ስለዚህ አለ አሁንም
እነሆ እንድንመከርበት ወደ ሰዶሙ እንዳንገባ ምድርን የሚያበላሽ ግፍ እንዳንሰራው እንመከርበት ዘንድ ተጽፏልና በተጻፈው ተመከሩበት። ዘፍጥረት 19 ምዕራፍ ሰዶማውያንን ሰዶም፣ ገሞራ፣ ሲባማ፣ ሲባዮን፣ አዳማ 5 አውራጃዎች 600 ሺህ ሕዝብ የሚኖርባትን እግዚአብሔር አምላክ ውድም አድርጎ ከምድር ዳግም ላይ እነሱ አመድ እንኳን አላስቀረላቸውም። በተቃጠሉባት ምድር ሰሐራ በረሃን ይዞ የዮርዳኖስን በረሃ ይህን ነዳጅ የሚፈላበት ዓለም በግብረ ሰዶም የጋየ ዓለም ነው። አሁን ምን እንጠቀማለን ብለው ገቡበት። መጽሐፍ ቅዱሱ ላይ የእናቴ ልጅ ዘፍጥረት 19 ኮምፒውተሩ ላይ የለም፣ ቴሌቪዥኑ ላይ የለም፣ በሞባይል ተሸክሞት ያለም ሄደው ያልተጻፈበት ቋንቋ አለ ባለም ላይ እግዚአብሔር ዳን አላለው። ስለዚህ የሰው ሁሉ ፍጻሜ ደርሷልና የነገር ሁሉ መጨረሻው ቀርቧልና እነኛ እንደጠፉ እንዳንጠፋ እነኛ የተመከሩበትን እነኛ ላይ የደረሰውን እንመከርበት እንዳንጠፋ ንስሐ እንግባ ነው የሚለው የእናቴ ልጅ። ቀጥሎ ዘፍጥረት 11 ከቁጥር 1 እስከ 9 ቅድም ኖህን አንስቼዋለሁ። ረገመው ካምን፣ የካም ልጅ ያ እርግማን የደረሰበት የእሱ ልጅ አቤት ጊዜው ናምሩድ የሚባል ሉል ከሰማይ ወርዶልኛል ብሎ ልብሰ መንግሥት አሰፋ። ሕዝቡን በጥፋት ውሃ ወገኖቻችን የጠፉት የኖህ ልጆች ሴም፣ ካም፣ ያፌት ምድርን ሞሏት። አልዋሸም ጌታ። ኖህ መርከብ ሥራ፣ አንተም ልጆችህም ወደ መርከብ ትገባላችሁ፣ ትድናላችሁ። በፊቴ ሞገስን አግኝተሃል፣ በዚህ ትውልድ መካከል ጻድቅ ሆነህ አግኝቻለሁና እነሆ እምነግርህን አድርግ አለው። ዕለቱን ጀመረ፣ ያዘዘውን አደረገ። ኖህ ዳነ። በምድር ላይ 40 ሌሊት 40 ቀንና ሌሊት ምድር ላይ ውሃ ዘነበ። ምዕራፍ 8 አንብቡት ዘፍጥረትን። የእናቴ ልጅ ያለውን በማድረጉ 8 ቤተሰብ ዳነ። ከዚያ በኋላ 8ቱ ቤተሰብ ነው አሁን ምድርን ሞልቷት ያለው ወገኖች፣ አሁን ምድርን ሞልቷት ያለው። ከዚያ በኋላ ናምሩድ የሚባለው ልብሰ መንግሥት አሰፋ። እግዚአብሔር አባቶቻችን መጠጊያ ስላጡ ነው እኮ በንፍሮ ውሃ ያጠፋቸው። ስለዚህ መጠጊያ እንስራ። እነሱን እንዳጠፋ እኛን እንዳጠፋን ከእንግዲህ ወዲያማ እንዲህ ማድረግ አይችልም። መጠጊያ እንስራ፣ ኑጦ ብንስራ ብሎ ሕዝቡን እግዚአብሔርን እንዲጠሉ አድርጎ በተንኮል ሕዝቡን በእግዚአብሔር ላይ እንዲያቄም አድርጎ ሕዝቡን አሳምጾ በአመፅ መንግሥቱንና ግንቡን ጀመረ። ሕዝቡን አሳምጾ እባካችሁ አንድ ነገር ለማድረግ ስትፈልጉ እንደው ይህንን ንግድ ከፍቼ ብዙ ገንዘብ አግኝቼ እከሌን ሸልየበት እከሌን ፋልየበት አትበሉ። አንድ ነገር ስትጀምሩ በተንኮል በሌላው ላይ እንዲያርጌበት በሚል በአመፅ አትጀምሩ። ስለ እግዚአብሔር ቢል ብትባርክልኝ ስራትህን አውጥቼ ስምህን የጠራ ድሃ ሰጥቼ ወገኔን ረድቼ በጎ ሰርቼ ብላ በመልካም ጀምሩት። በአመፅ አትጀምሩ። ሰውን ተንኮል አታስይዙት ወገኖች። ቂም አታስተምሩ። ሰውን ተንኮል አታስተምሩ። እናንተ የተማራችሁት ተንኮል የእናንተ ልጅ እናንተ የተማራችሁትን ተንኮል ወደ ሌላው አታስተላልፉ። ተንኮላችሁን እነዚህ በሽታ አስተላላፊዎች አሉ። እንደ ዝም፣ እንደ ቅማል፣ እንደ ቁንጫ በሽታ ቤምቢ የሚባል አለ። ወባ ታስተላልፋለች ይባላል በዘመኑ ሳይንስ። እናንተ ታውቁታላችሁ። እንደዚህ አንሁን። ያንን በሽታችን ወደ ሰው አናስተላልፍ። ክፉ በሽታችን መልካም የሆነውን ነገር እናርግለት። በአመፅ አሳምጾ እግዚአብሔር በውሃ ያጠፋን መጠጊያ ሳላጣ ነው ጦም እንስራ አለ። እግዚአብሔር ደግ ነው። ምን ቸገረው? ቆፈረ መሬቱን አገኘ የሚሆነውን። ከዚያ በኋላ መስራት ጀመሩ። ጥበቡን ገለጸለት። እንደ ዛሬ ሴራሚክ እንደሚባለው የሚገርማችሁ ግንቡን ለመገንባት ሰናዖር የሚባል ሜዳ ይሁን ዛሬ ኢራቅ ምን ነው ባቢሎን፣ በዛ ላይ ባለ ሜዳ ላይ የእናትህ አንብቡ ዘፍጥረት 11 ላይ ርዝመቱን ጎኑን ወሰኑ። ከዚያ በኋላ የሚገርመው ጡቡ ቁመቱ ወደ ላይ 10 ክንድ በእሳት ሲተኩሱት እንደ ዛሬ ሴራሚክ ፊታቸውን መልሶ ያሳያቸው ነበር ይላል ትርጓሜ መጽሐፍ አባቶቻችን ሲናገሩ። 43 ዓመት ገነቡ በእግዚአብሔር ላይ ሕዝቡን እያሳመፀ።
እግዚአብሔርን እንዲጠሉ እያደረገ ወገኖች፣ ሰውን ወገንን የሚያስጠላ ወንድምህን የሚያስጠላ እናት ክፉ ነገር ወደ ሰው አታድርጉ። ታው በደልን ይቅር በሉ። እዛ ላይ ምንድን ነው ያለው? የእናቴ ልጅ ትዝ ይላችሁ ከሆነ ወገኖች ልቦናችሁን ከላይ መልሰዋለሁ። አንጽሑ ልበክሙ ወጸሐፉ ለጸሎት። ከእንግዲህ ወገኖቼ እንደ ባለ አእምሮ የታደለ ቅዱስ ጴጥሮስ እንደ ባለ አእምሮ አስቡ፣ ትጸልዩ ዘንድ በመጠን ኑሩ፣ በመጠን ብሉ፣ በመጠን ተናገሩ። ዘምር በመጠን ከመ ይዘንጉአው። መጥናችሁ አስባችሁ ተናገሩ። ስትጎርሱ መጥናችሁ ቁረሱ። ሰው ፊት አትቁረሱ፣ የፊታችሁን ብሉ። በልታችሁ ጠው እግዚአብሔርን አመስግኑ። ቂም በቀል በልቦናችሁ አይኑር። ተንኮልን ክፉን ነገር ለሰው አታስተምሩ። አይጠቅምም። ክፋት ዕድሜ ያሳጥራል፣ ዘር ያጠፋል፣ እርግማን ያመጣል። ይኸው ልቦናችሁን ከቂም ከበቀል አርቁ። ከቂም ከበቀል ንጹሕ ሁኑ። ለጸሎት ንቁሃን ሁኑ። አስተውሉ። ከዚህ በኋላ 43 ዓመት ገነቡ። በ43ኛው ዓመት ፀሐይ ትኩሳቷ አላስኬዳላቸው። እንዲህ ናትና አባቶቻችንን በንፍሮ ውሃ ጨርስ መጠጊያ ስላጡ ደግሞ አሁን በፀሐይ ቃጠለን ጀመር። ጦር መሳሪያ እንስራ አለ። አሁን ደግሞ ጦር መሳሪያ እንዲሰሩ አደረጋቸው። ከዚያ በኋላ ወደ ላይ ሲወረውሩ እንደ ዛሬ ምትሃተኞች በመርካቶ ዘይትና በምትሃት እያስጮሁ እንደሚጫወቱበት ጫፉን በምትሃቱ ደም የተቀባ አስመስሎ ይመልስላቸው ጀመር። ያን ሲያዩ ኧረ በለው ጌታውን ወጋ ነው፣ አጋፋሪውን ወጋ ነው። ማቅራራት መፋለል መሸለል ጀመሩ። ከዚያ በኋላ እግዚአብሔር አምላክ እንዲመለሱ ብሎ ቋንቋቸው እንደባለቀው ምን ይላል? ኖ ነረድ ወነዘረው ለነገሮሙ ከመ ይሳምዑ ነገሮሙ አሐዱ ምስለ ቃሉ። ኖ እንውረድ በሦስትነቱ ሥላሴ። እናንተ ልጅ ጥር 7 ቀን ወይም የካቲት 7 አስተውሉ። ኖ እንውረድ የሚሆነውንም እንይ። አንዱ የአንዱን ነገር እንዳይሰማው ቋንቋቸውን እንደበላልቀው። ቋንቋቸውን እንደባለቁት ብረት አንጣ ውሃ ያመጣ ጀመር። እሳት አንጣ ድንጋይ ያመጣ ጀመር። ጦር አንጣ ብረት ያመጣ ጀመር። የአንድ አባት ልጆች፣ የአንድ ማህፀን ልጆች፣ የአንዲት ሃይማኖት ልጆች፣ የኖህ ልጆች ወንድማማች ቋንቋቸው ተደባለቀ። ልብ አድርገው። ቋንቋ እኮ የቋንቋ ለውጥ በኃጢአት የመጣ የመጀመሪያው ኩፋሌ 5 ምዕራፍ ያዘልኝ እናቴ ልጅ እንስሳው፣ አራዊቱ፣ አዕዋፉ በባህር ያለው ፍጥረት ሁሉ አንድ ቋንቋ አንድ ልሳን ነበር ይናገር የነበረው። ዕፀ በለስን በላ አዳም ተደባለቀ። ቋንቋ ማወቅ አያስመካም፣ አለማወቅ አንገት አያስደፋም። ብታውቀው መንገድ ነው ትሄድበታለህ፣ ከወንድምህ ትገናኝበታለህ። ሌላ ጥቅም የለውም። አወቅኩ አላወቅኩ የሚያሳዝን ነገር የለውም። የኃጢአት ውጤት ነው። ቋንቋ የሚያስመካ ቢሆን በሰከንዶች 72 ቋንቋ የተናገሩ አባቶቻችን ሐዋርያት ይመኩ ነበር። አያስመካምና ይልቁኑ እግዚአብሔርን በማመን መመካት፣ ወንጌልህን በወንድምህን በመውደድ መመካት ነው የሚያስፈልገው። ከዚህ በኋላ የሚገርማችሁ ምን ሆን የአንድ አባት ልጆች ነን፣ ምን ነው አልግባባልን ብለው ወደ እግዚአብሔር በመካከላቸው የጸለየለት። ዛሬ ባልና ሚስቶቹ እዩልን ያላችሁ ጎረቤቱን ሀገር ጠርታችሁ ያ ሁሉ ድግስ ተደግሶ የተዘፈነበት ቋንቋችሁ ተለውጦ ስትጣሉ ምን ነው ያለታ የነበሩ ሙዚዎቹ የሉም? ምን ሆን ያ ፍቅር ወዴት ደረሰ? አንተዬ ኧረ ስለ እግዚአብሔር ኧረ እንደው እነኛ ድግሱን የበላ ኧረ እንደው ሰው እንዳይታዘበን ደግሞ ተምረናል፣ የተማርንን ሌላውን ለመምራት አስተዳደር ላይ አንተም እዚህ ተቀምጠሃል። ኧረ ሰው ምን ይለናል? ኧረ ልጆቻችን ምን ይላሉ? ኧረ እስቲ ኧረ ያ የቀድሞ ፍቅራችን ወዴት ሄደ? ኧረ እስቲ ያንን እንፈልግ። ኧረ እባክህ ሰው አይባልም፣ አይባልም። ከሰሻ ተፋታ ሴት ብት ባለው ነው። ከዛ በኋላ ሄድ አሉ ደግሞ ነገረ ሰሪዎች። እንዴት እንዲህ ብላት እንዲህ አድርጋለች እኮ ነገረ ሰሪዎች። ከነገረ ሰሪ ይጠብቃል መድኃኔዓለም ክርስቶስ። አሜን ያለ የለም። ምን ሆናችኋል እናንተ ሰዎች? ለመሆኑ አላችሁ እንዴ? ነው ዝም ብዬ ነው የምጮኸው። እስቲ እጃችሁን ልየው። መድኃኔዓለም በክብር ይመልሰው። ተመስገን ተመስገን ይነታል። ይሄንን የሚል የለም። ምን ሆን አላሉም። አሁንም እያንዳንዱ የፈለገውን እያመጣ መገንባት ጀመረ። እንደ በፊቱ አልሄድ አላቸው። የእናቴ ልጅ አባቶቻችን ሲናገሩ እግዚአብሔር ሲጣላ አርጩሜ አይቆርጥም ያደርገዋል እንጂ ንግግር እንዳይጥም። እግዚአብሔር ሲጣላ አይቆርጥም በትር ያደርገዋል እንጂ ነገሩን ድንብርብር። ወገኔ ከዚህ በኋላ ልብ አድርጉ። እዚህ ላይ የቀድሞቹ መከራ
በእኛ እንዳይደርስ አባቶቻችን እንድንመከርበት ጽፈዋል። እዚህ ጋር ያለው ፍሬ ነገር ማንኛውንም የምትሰራውን ነገር በአመፅ አትጀምር፣ በቂም አትጀምር፣ በበቀል አትጀምር፣ እንዲህ አደርጋለሁ በክፋት አትጀምር። ከዚያ በኋላ እምቢ አሉ። አልተው ሲሉ ከባድ አውሎ ነፋስ አስነስቶ የካቲትም ቢሉ 7 ጥርም ቢሉ 7 ብትንትኑን አወጣው። ባቢሎን ተባለ ያ ቦታ። ባቢሎን ማለት ዝርው ብትን የተበታተነ ማለት ነው። እግዚአብሔር ያድርሰን። በባለ 50 ወደፊት እንመጣበታለን። ባለ 50 ያድርሰን መድኃኒዓለም ክርስቶስ አስተውለነት። ስለዚህ ተቀልለዋለሁ። እዚህ ጋር ምንድን ነው የሚለው ርዕሳችን? እነሆ እስመ ቀርበ ማህልክቱ ለኩሉ፣ ዳሩ ግን የነገር ሁሉ መጨረሻ ደርሷልና። ወገኖቼ አንድም የሰው ልጅ ግብሩ የሚፈጸምበት ክፉ የሰራም አይቀርለት ያልቃል፣ ይሞታል። አጅሬ ደግሞ የኔ ጌታ የሚመጣው መድኃኔዓለም ራዕየ ዮሐንስ 22 ከቁጥር 10 ጀምሮ እነሆ በቶሎ እመጣለሁ፣ አልፋና ኦሜጋ እኔ ነኝ፣ መጨረሻውም መጀመሪያውም እኔ ነኝ፣ ለእያንዳንዱ እንደ ሥራ ዋጋውን እከፍል ዘንድ። እንደው ምን ሰርተን ይሆን? እንደው ምን ሰርተን ይሆን የምንሄድ? እንደው ምን ይሆን ቁላችን ይዞ የሚመጣው? ስለዚህ የእናት ልጅ የመጨረሻው ሰዓት ነው። ከኖህም እንማር። ዕድሜውን ሙሉ እግዚአብሔርን ደስ እንዳሰኘ ኖረ። ልጆቹም መንገዱን ተከተሉ፣ በአባታቸው መንገድ ሄዱ። እግዚአብሔር አምላክ ከጥፋት ውሃ አዳናቸው። ዘፍጥረት 9 ላይ ቁጥር 1 ጀምሮ አንብቡት። ባረካቸው፣ መረቃቸው፣ ምድርም ሙሉ አላቸው። ምድርም ሞሉ። ትእዛዙን ስላከበሩ፣ ቅድስናቸውን ስለጠበቁ፣ በቅድስና በወግ ስለተዳሩ፣ እናት አባት በወግ ድሮ ለዚህ ስለበቁ፣ የአባታቸውን ትእዛዝ ሰሙ። አባታቸው አምላኩን ትእዛዝ አከበረ። ከተፈጠረ ጀምሮ እግዚአብሔርን እስከ ሞቱ ድረስ አላሳዘነም። ተወገኔ እናት ልጅ በዚህ መስተዋትነት ራሳችንን መልካም እናድርግ። እግዚአብሔርንም ወገናችንም ሀገራችንም ደስ የሚያሰኝ ስራ እንስራ። ክፋት ለምንም አይጠቅምም። እግዚአብሔር አዘነ። እነሆ ምድር ግፍን ተሞላች፣ ሁሉ ልቡ ክፉ ሆነ። ልብህ ነው። ምኞቱ ክፉ ሆነ፣ ደግ ትመኛለህ። ሐሳቡ ክፉ ሆነ፣ ደግ ታስባለህ። በዚህ ምክንያት እግዚአብሔር ከሰማይ 7 ቀዳዳዎች የፈላ ውሃ የሚያወጡ ከምድር 7 ቀዳዳዎች በ77 ምንጮች እግዚአብሔር አምላክ ምድር ላይ ዝናብን አዘነበህ፣ አነፈረው። ከምድር ላይ ግፍ የሰራው ምድርን በግፍ የሞላት ጠረገው። እግዚአብሔርንም እናንተ ልጅ በሕይወቱ የነበሩትን በዘመኑ የነበሩትንም ሰዎች ያላሳዘነ ኖህ የሚድንበት መድኃኒት ተነገረው። ዳነ፣ ተሳፈረ። ዛሬ የምናያቸውን የዓለም ፍጥረታት አዋፉን፣ እንስሳውን ሁሉ በኖህ ምክንያት ተረፈ። አሁን በእኛ የሠራነው ኃጢአት ምድር ግፍን ተሞላች አለ። በኖህ ዘመን ዓመት እስከ ዓመት ይጋቡ ነበር፣ ቀንና ሌሊት ያመነዝሩ ነበር። ምን እየሠራን ነው እኛ አሁን ያለ ነው? ምን እየሠራን ነው አሁን እኛ ያለ ነው? ግብረ ሰዶምን ፈጠሩ፣ በዲንና በእሳት አነደዳቸው እግዚአብሔር። የአሁኖቹ ፍጻሜ ምን ሊሆን ነው? ምን ሊያደርጉ ገቡበት? አላነበቡትም መጽሐፉን። ተው እንማርበት፣ ተው እንመለስ። እግዚአብሔር ይመለሳል። ምከራው 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 እምቢ ካለህ ምከራው እምቢ ካለህ መከራ ይምከራው። ምከራው ቢመለስ ይመለስ፣ ባይመለስ አፈር ይልበስ። ምከራው ይመለስ ከቤቱ፣ እምቢ ካለህማ ይወርዳል ባቱ። ምከራው የእናቴ ልጅ ተው ወገኖቼ፣ እንመለስ። አሁንም እየተለማመጠን ነው ያለው መዳኛችን ንስሐ፣ እግዚአብሔር ውሃ። በንስሐ እንመለስ። መጽሐፉን ጥቀሱት። ይብላኝላቸው ግብረ ሰዶም ውስጥ ለገቡ እግዚአብሔር በተደጋጋሚ ዛሬ እየተናገረን ያለው ምሳሌ 29 ቁጥር 1 በተደጋጋሚ ተዘልፎ ልቦን ያደነደነ በድንገት ይሰበራል፣ ለስብራቱ ፈውስ የለውም። ተሰብረን እንዳንቀር ወገኔ። ስለዚህ እነዚያ ያገኛቸው መከራ ሁሉ እኛንም እንዳያገኘን በኋላ ዘመን እንድንመከርበት ለእዝናት ሊሆን ይህ ተጽፎልናል። ነግሬያቸዋለሁ እናቴ ልጅ። ከዚያም ቀጥሎ አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 18 ደቂቄ ዛቲ ሰዓት ዳህሪት ይእቲ፣ ልጆቼ ሆይ መጨረሻው ሰዓት ነው። ይህች ሰዓት የመጨረሻ ሰዓት ናት። ይህች ሰዓት የኋላ ሰዓት ናት፣ መጨረሻ ሰዓት ናት። እንመከርበት። ዘመኑ አልቋል። ማቴዎስ 24ን አንብቡት። ምልክቶች ተሰጥተዋል። የመጨረሻ ቀን ለመሆኑ በየቦታው እኔ ክርስቶስ ነኝ እያሉ ይመጣሉ። ሙት እስከ ማስነሳት ስልጣን ተሰጥቷቸዋል። በስምህ አልተማርንጋ ድውይ አልፈወስንም፣ ሙት አላስነሳንም ይሉኛል።
ማቴዎስ 7 ከ15 እስከ 20 አንብቡት። ከፍሬያቸው ታውቋቸዋላችሁ ይላል። ማቴዎስ 12:33 ሉቃስ 6:43 ጀምሮ እነሆ አሁንም ሉቃስ 13 ምዕራፍ ከቁጥር 23 ጀምሮ አንብቡት። ምልክቶቹን እዩ። በዚህ ቦታ ላይ ይሄ ሆነ፣ በዚህ ቦታ ላይ አዲስ ጠበል ፈለቀ፣ በዚህ ቦታ የተደረገ ከቤታችሁ እንዳትወጡ በየደጃችሁ አፍቆላችኋል። ታቦቱን በሚዳስሱ ስልጣነ ክህነታቸው በንጹሐን አባቶቻችን እግዚአብሔር በሰጠን በንጹሐን ጳጳሳት የተሾሙ እውነተኞች ካህናት በደብሩ የሚቀድሱ የታወቁ አባቶች ካህናት ያጥምቋችሁ። ባይሆን ፕሮግራም ወጥቶ ሰኞ መመሬ ገሌ፣ ሰኞ መመሬ ገሌ፣ ማክሰኞ መመሬ ገሌ በተራ ያጥምቋችሁ። ሁሉም ጸጋውን ይወቅ። ስልጣኑን ከተቀበለበት ቀን ጀምሮ ማቴዎስ 10 ከቁጥር 1 እስከ 15 ሂዱ መንግሥተ ሰማያት ቀርባለችና ንስሐ ግቡ ብላችሁ አስተምሩ፣ ድውይ ፈውሱ፣ ለምጻን ጾሙ፣ ታንሱ፣ እኔ ከእናንተ ጋር ነኝ፣ በከንቱ የተቀበላችሁትን በከንቱ ስጡ ተባለ። ይሄ ነው ፍዳ የሚያመጣብን። በጠበሉ ምክንያት አንዳች ነገር አይጠይቅም። ሙዳየ ምጽዋት ይቀመጣል። ሙዳየ ምጽዋቱን ትሰጣላችሁ። ደብሩ በመጨረሻ የሚያበራየውን በሬ ዋጋውን ይሰጠዋል። እናት ልጅ ሌላ እናውቅ። እግዚአብሔር ይሆናችሁ። አትሩጡ እዛም እዛም የትም በሄዱ ሥላሴ አትልፋ። በቃ ሰዓቱ አልቋል። ገና እሳት ከሰማይ የሚያወርድ ሙት የሚያስነሳ ይመጣል። ዛሬ በመርካቶ ዘይትና መቁጠሪያ ያሳብዱታል በየሜዳው። ግፍ አይፈሩም። ልባቸው በገንዘብ ተደፍኗል። የማይበሉትን ገንዘብ ይሰበስባሉ። በግፍ የተሰበሰበ ገንዘብ ባለቤቱን ዘሩን ለማጥፋት ስሩን ለመንቀል ዕድሜውን ለማሳጠር ለሰከንድ አይቆምም። የብላኝለት ጉቦ የበላ አራጣ ያበደረ ሰው ኪስ ገብቶ የሰረቀ የሰው ገንዘብ በግፍ የሰበሰበ ወዮለት። ባልተወለደ ባልተፈጠረ ግፍ የገፋው ትንሣኤ የለውም። እንባ የሰበረው ትንሣኤ የለውም። ሰው ያስለቀሱ ሰዎች ወዮላቸው። የእናንተ ልጅ ምንድነው ያለው ንጉሡ ሰሎሞን? ልዑል እግዚአብሔር ሆይ በምትወደው ሕዝብህ ላይ የወደደውን እንዳደርግለት የሚወደውን እንድሰራለት የጠየቀኝን በመልካም አንደበት እንድመልስለት እንዳላሳዝነው ቁጥሩ እንደ ምድር ትቢያ በሆነ ሕዝብ ላይ ሾመኸኛልና ልዑል እግዚአብሔር ሆይ ማስተዋልን፣ ጥበብን፣ ትዕግስትን፣ የዋህነትን፣ ትሕትናን ስጠኝ ብሎ ጠየቀው። ዲግሪ፣ ዶክትሬት፣ ማስትሬት ጠይቀህ ታውቃለህ? ሄዶ ይዘፈዘፍበታል ወንበሩ ላይ አብሮ ይዘፈዘፋል። ሳጥናኤል ሂድ በለው እንደ ተረገመ ዕድሜ ያጥራል። አባቴ በ8ኛው ሺህ አንድ ሹመት 1000 ሞት ይሉ ነበር። 1000 ሞት ዞር ብለህ ይዋ ከኋላህ ሳይገባህ አትግባ ወገኔ። አስተውሉ። ዘመኑ ኃይለኛ ነው። ዘመኑ መጥፎ ነው። የግፍ ገንዘብ አይጠቅማችሁም። በወገን ግፍ አትስሩ። ወገን አያልቅስብህ፣ ወገን አይደግጥብህ፣ ወገን አይዘዝብህ። አሁን ምን ትጠቀማለህ? ወገን ዳ ጫምና ቅባለም ብትለው አሁን አይሰበርም። ወይኔ እኔን አልፈጠርከኝም፣ ማጣቴ ቺን ጨርቅ መልበሴ ነው የሚያሰድበኝ። ቅማልን ወዶ ነው የሚያመጣው ወገኔ። እነትልሽ የሚገርመው በየዕለቱ የምትለብሰው ልብስ ካላጠብከው ራሱ ልብሱ ቅማልን ይፈጥራል። ዛሬ የምንሰራው ግፍ ተጠራቅሞ ለስሙ አዲስ ልብስ የለበሰ ይመስሏል። ግፍ ቅማል ትውልድ ፈጥሮበታል። ሌላው ላይ የሚዘርፈው የሚሰርቀው ጉቦ የሚጠይቀው ያ ቅማል ደሙን እንዲመጥ ያ የሰራ ነው። ቅማል ያፈራ ድሪቶ የግፍ ድሪቶ ቅማል ትውልድ ፈጥሮበታል። ሌላው ላይ የሚሰርቀው የሚበላው በግፍ የሚዘርፈው ፈጥሮበታል። ቅማል ሌላው ላይ ቱሃን ሌላው ላይ ቅማንጅር ሌላው ላይ ደመጣል ፈጥሮበታል። ግፍ አትስራ። ከላይ ዝናሙ እንዳይዘንብ ሰማይን ብረት መሬትን ነሐስ ያደርገዋል። ዝናቡ በወቅቱ አይዘንብም። የድሃ እንባ ከባድ ነው። የወገን እንባ ከባድ ነው። ከመብረቅ የባሰ ነው። ከዘመኑ መሳሪያ የባሰ የሚያቃጥል እሳት ነው። ወገን አያልቅስብህ። ወገንህን የእናቴ ልጅ ወንድሜ፣ አካሌ፣ ወገኔ ምን ልርዳህ? የምችለው ነው። ምን ይጎዳሃል? ደስ ብታሰኘው ወገን እንባውን ብታብስ ምን ይጎዳሃል? ለምን ትገፋዋለህ? የኔ ጌታ ትንቢተ ሕዝቅኤል ላይ አንተ ወዳጄ እስቲ አንብቡት። ወንጌል አስተዳደር ያስተምራል እኮ ወንጌል ትሕትናን ያስተምራል እኮ ወንጌል። ምን አለው? አንተ ወዳጄ፣ አንተ የሰው ልጅ፣ አንተ ፈቃደኛዬ፣ ምድርና ሰማይን የፈጠረ የዚች የፀሐይ አምላክ በባህር ያሉ የሁሉ ፍጥረት 900 ሚሊዮን ፍጥረት በባህር ብቻ የሚኖር ይህችን ድንቅ ዓለም በ6 ቀን ውስጥ ያጠናቀቀ ጌታ አቤት ግሩም እግዚአብሔር! ይህ ሁሉ ድንቅ ዓለም የፈጠረ አምላክ የፈጠረውን አጥፍቶ መልሶ መስራት የሚችለው አምላክ ትሕትናውን ይወት። አንተ ወዳጄ፣ አንተ ሕዝቅኤል፣ አንተ ታዛዤ፣
ሂድ ወደ ወገኖች እግዚአብሔር እንዲህ አለ በልና ንገራቸው። ቋንቋውን ወደማታውቀው ሕዝብ አላኩህም አበም እያልክ ጌታ እንዲህ አለ በላቸው። ትሕትናው ነው። ምን አለ አንተስ ወንድሜ፣ አካሌ፣ የእናቴ ልጅ፣ ወገኔ ይሄ እኮ እንዲህ ነው፣ ይህም በዚህ አድርገው እንዲህ ብታደርገው ምን አለ ወገን ባታሳዝን፣ ወገን ባያለቅስብህ። አይ ወገኔ፣ አይ የእናቴ ልጅ፣ ለማንኛውም ፍጻሜ ደርሷል፣ አትልፋ። የሚኖረው ምናልባት በኖህ ዘመን 8 ሰው በእኔና ባንተ ዘመን ጽንስ ተወረደበት፣ ማኅፀን በተዘጋበት፣ ጉቦ በነገሰበት፣ አራጣ ባበጠበት፣ ሌባ በበዛበት፣ ግፍ በናኘበት፣ እንባ በፈሰሰበት፣ የእናቴ ልጅ ወገን ባለቀሰበት እንባ የኔና አንተ መጥፊያ ምን ይሆን? ስንት ሰው ይተርፍ ይሆን? በጤፉ አሸዋ ትጠቀማለህ? በወተቱ ውሃ ትጠቀማለህ? በበርበሬው ሸክላ ተጠቅመሃል? በማሩ ስኳር ተጠቅመሃል? በወገን ግፍ አይ ግፍ የገፋው ትንሣኤ የለውም። አይ ገንዘብ ገንዘብ ከሌለ ገደል። አይ ገንዘብ ገንዘብ እኮ አይደለም ስሙ ገንዘብ። አይ ገንዘብ ገንዘብ ከሌለ ገደል። እየሄደ ነው መመለሱን እንጃ። የወይኑ ቦታ መንገዱን ተወ፣ የሚሰማራበትን መንገድ ዘነጋ። ለጥብ ወደ ተዘጋጀች ሀገር ይሄዳል፣ ወደ በረሃ ይሄዳል። የማይጠቅምና የማያፈራ ሀገር ገንዘብን ይሰበስባል። ምሳሌ 9 ቁጥር 12 የማይከብደው ከብዶናል፣ የሚከብደው ቀሎናል፣ ቅርብ የነበረው ርቆናል፣ መመለሻም የለው። አሁንም ያው ነው። ተመለስ የእናቴ ልጅ፣ ተመለስ የእናቴ ልጅ፣ እንመለስ እናቴ ልጅ። ምከረው ምከረው ይመለስ ከቤቱ፣ እምቢ ካለህማ ይወርዳል ማቱ። ምከረው ምከረው እናቴ ልጅ፣ ተው እንመካከር። ልጨርሰው ወገኔ፣ እነሆ ዘመኖቹ ክፉዎች ናቸውና ከቂም በቀል ራስህን አርቅ። ቂም አትያዝ፣ በጸሎት ትጉ፣ ራሳቸውን በጸሎት አቅኑ፣ እርስ በርሳችሁ ተዋደዱ። ቅዱስ ጴጥሮስ የዘመኑ ፍጻሜ ደርሷልና እርስ በርሳችሁ በሚበልጥ ፍጹም ፍቅር ልቦናችሁን አቅኑ። አታንጎራጉ፣ እርስ በርሳችሁ እንግዳ ተቀበሉ። የእናንተ እንግዳ ቢመጣባችሁ እንግዳውን ላለመቀበል ምክንያት አትፍጠሩ። የዘመኑ ሁሉ ፍጻሜ ነውና ፍጹማን ሁኑ። አባቶቻችን የሰሩትን ስሩ። ዘመኑ መጥፎ ነው። ነገር ግን ሁላችሁም እናንተ የተዋህዶ ልጆች በውጭ ባሉ ሰዎች ዘንድ ሁላችሁ በጥበብ በአገባብ ተመላለሱ። በምትኖሩበት አካባቢ ከእናንተ እምነት ውጭ የሆኑ ሁሉ በሚያዩአችሁ ጊዜ አቤት የእነዚህ ሰዎች ምግባራቸው፣ ሃይማኖታቸው፣ ትሕትናቸው፣ የዋህነታቸው እንዲህ የቀኑት እኮ ሃይማኖታቸው ትክክል አምላካቸው እውነተኛ ቢሆን ነውና ብለው እናንተን ምሳሌ እንዲያደርጉ በትሕትና በየዋህነት በሕገ እግዚአብሔር ኑሩ። ነገር ግን ቀድሞ እንደጠፉት እንደ ኖህ ዘመን እንደ ሰባ ሰዶም እንደ ሰባ ባቢሎን እንዳትጠፉ እነሱ የሰሩትን ኃጢአት እንዳትሰሩ እንድንመከርበት ተጽፏልና የዘመን ሁሉ ፍጻሜ ደርሷልና በጥንቃቄ ኑሩ ይላል መጽሐፋችን። አንደበቴን ያከናወነ መድኃኔዓለም ስሙ የተመሰገነ ይሁን። ከማናውቀው አደጋ ይሰውረን። ባበዛው ዕድሜያችሁን ያብዛው መድኃኔዓለም። በጨመርኩ በረከቱን ይጨምርላችሁ። የሊቀ መላኩ ያለ ሰዓቱ ሄዷል ለካ ወገኔ። የእናቴ ልጅ አክሊሌ ክብሬ፣ ወገን እኮ ጌጥ ነው የእናቴ ልጅ። ወገን እኮ ውበት ነው እኮ የእናቴ ልጅ። ወገን እኮ ምግብ ነው። ወገን እኮ ውሃ ነው፣ ይጠጣል እኮ። ብትጠጡ ታርካላችሁ እኮ። ቢረበኝ እኮ ታጠግባላችሁ። ወገን እኮ ምግብ ነው። ወገን እኮ ልብስ ነው። ወገን እኮ ገበና ነው። ወገን እኮ ቢደገፉት አይወድቅም። ወገን እኮ ያምራል፣ ያሳምራል። ወገን ቢደገፉት አይወድቅም። ጌጤ ወገኔ፣ የእናቴ ልጅ እባካችሁን፣ አልቋል ሰዓቱ። ክፉ የሚሰራም ከክፋቱ ይመለስ። የበደለም ቢካስ ንስሐ ይግባ። እርስ በርስ እንዋደድ፣ እንደጋገፍ። ዘመኑ አልቋል። ምንም የሚጠቅም ነገር የለም። ጆሮ የሚጠልዝ ብቻ ነው ያለው። ተስተካከሉ። ንስሐ እግዚአብሔር ውሃ፣ ወደ ንስሐ እንመለስ። አንደበቴን ያከናወነ ከእናንተ ያገናኘኝ ዛሬ ዋለት ያደረሰኝ ክብር ምስጋና ይድረሰው። ዝናሙን የመሬት ያርግልን። በባዶ እግሩ የተንገላታ ወገናችን ገበሬውን ምርቱን አፍሶ ደስታውን ለመስማት ያብቃን። እሱም ለእኛ አዝኖ ወገኔ የእናቴ ልጅ ሸምቶ እኔን ተስፋ አድርጎ ነው እኮ የሚኖረው ብሎ የእናቴ ልጅ ጤፉን በጤፍ ስንዴውን በስንዴ ገበያ አምጥቶልን የድካሙን ዋጋ ሰጥተን እኛም እንድንመገብ
ወገናችን ገበሬውን በረከቱን ይስጥልን መድኃኔዓለም ክርስቶስ። የአባቶቻችን አምላክ በፍቅር ያጽናን። በትምህርት ገበታ ያሉት ሁሉ ለወግ ለማድረግ ያብቃልን። የእናቴ ልጅ ወገኖቼ የአባቶቻችን አምላክ በነፍስም በስጋም የሚበጀውን ያድልን። ከማናውቀው አደጋ ይሰውረን። የተሰደደ ወገናችንን እንደወጣ አያስቀርብን። ንብ ከቀፎው እንደሚወጣ ይህን ደግ ሕዝብ እሱ ራሱ ተነስ ብሎ አንድ ብሎ እንደ ንብ አገሩ ገብቶ ለማየት ያብቃል። መድኃኔዓለም ንገሩ፣ ውጡ በሉ፣ ንገሩ፣ መልእክቱ ንገሩ። ይውጣ፣ ቀጠሮ አትቅጠር። ከባድ ነገር ነው ያለው። እዚህ መመከቻ አለን። ድንግል ማርያም አለች፣ መድኃኔዓለም አለ። ከ24ቱ ሰማይ ካህናተ ሰማይ ጋር ትክል እያሉ ውጡ በሏቸው። እንደወጣን ያስቀረን። ለብርሃነ ልደቱ ለብርሃነ ጥምቀቱ ያብቃን። ደብሩን ያስፋ፣ ጉባኤያችን ያቅና። ስሙ የከበረ ይሁን እስከ ዘላለም ድረስ። ይነጌታ ለመጋቢ ሃይማኖት ቀሲስ መንግስቱ የእናቴ ልጅ ቃለ ሕይወት ያሰማልን። አባታችንን ቃለ ሕይወት ያሰማልን። ቃለ ሕይወት ያሰማልን። አስበን እንራንን ያብዛልን፣ ያስፋልን። እጅግ ደስ የሚል ነው። እንግዲህ ይሄ በቤተክርስቲያናችን ትምህርት የነ ዮሐንስ አፈወርቅ የስብከት ዘዴ ነው። ተግሣጽ ይባላል። ትምህርት አለው፣ ዶግማ አለው፣ ምክር አለው እና ይህን ነው በዚህ ሰዓት ለእኛ ለኢትዮጵያውያን ዛሬ የሚያስፈልገን ትምህርት ይሄ ትምህርት ነው። እልል በሉ፣ አጨብጭቡ። ብዙም አላገኘበትና እግዚአብሔር ማመስገኑ። ክብር ምስጋና ለአምላካችን ይሁን። የንስሐ ዕድሜ ይስጠን። እንግዲህ ምዕመናን አረጋዊ አባት ናቸው። እንደው ባለሳሳት የእናቴ ልጅ 78 ዓመት ሆኖታል። አይቶ ነው የገበርኩት 73 ዓመት ትዝ ይለኛል። እኔ ጎላ 8ኛ ክፍል ሆኜ መምህር ዘበነ ያኔ እዛ ሲሰብክ እሳቸው ለመጀመሪያ ጊዜ ይዟቸው መጣና ዛሬም እንግዲህ በዛው ጸጋ ነው ያሉት። ትልቅ የሆነ መታደል ነው። በረከታቸው ይበርብን። ረጅም ዕድሜ እግዚአብሔር ይስጥልን። እግዚአብሔርን አመስግኑት። ይሄ ትልቅ መታደል ነው። ለሚዲያቆኑ ሰገድ እግዚአብሔር እጅግ ያክብርልን። የምታዩትን ካሜራ እንዲሁም ደግሞ ዘምራንን ይዞ ጉባኤው እንዲያምር ሁሉ ጊዜ ዘውትር ሰኞ እንግዲህ ከተማ ውስጥ ካለው አልለይም ከዚህ ጉባኤ ብሎን እግዚአብሔርን አመስግኑልን። ጽጌዋ ሰላም ጽጌዋ ሰላም ጽጌዋ ሰላም ጽጌዋ ሰላም ለሀገሬ ትነ ኢትዮጵያ ለሀገሬ ትነ ኢትዮጵያ ለሀገሬ ትነ ኢትዮጵያ ለሀገሬ ትነኢት ሰላምን ስጣት ሰላምን ስጣት ሰላምን ስጣት በርስኪ ሰላምን ስጣት ሰላምን ለሀገራችን ለሀገራችን ለኢትዮጵያ ለሀገራችን ለኢትዮጵያ ለሀገራችን ለኢትዮጵያ ለሀገራችን መድኃኔዓለም 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 ጥሩት መድኃኔዓለም መድኃኔዓለም ለኢትዮጵያ ለኢትዮጵያ አድላ ሰላም ለሀገሬ ለሀገሬ አብዛላ ሰላም ለኢትዮጵያ አድላ ሰላም ለሀገሬ አብዛላ ሰላም የእግዚአብሔር ሀገር ኢትዮጵያ የማማ አንገቷን ደፍታለች በልጆቿ ታማ እስኪ ቀን አድርገ ይህን ቀን አሻግራት ጨለማውን ወስደ ብርሃኑን አሳያት ጥሩት መድኃኔዓለም መድኃኔዓለም በሉ እስኪ መድኃኔዓለም መድኃኔዓለም ለኢትዮጵያ ለኢትዮጵያ አድላ ሰላም ለሀገሬ ለሀገሬ አብዛላ ሰላም ለኢትዮጵያ አድላ ሰላም ለሀገሬ ለሰላም
የሚያለያይ መንፈስ ስለተዘራባት የእርስ በርስ መጋደል ስደት ነገሰባት። እባክህ ጌታ ሆይ አንድ አድርገንና የቀድሞውን ፍቅር ስጠን እንደገና። መድኃኔ ዓለም መድኃኔ ዓለም ሲጥሩት መድኃኔ ዓለም መድኃኔ ለኢትዮጵያ ለኢትዮጵያ አድላሰና ለሀገሬ ለሀገሬ አብዛላሰና ለኢትዮጵያ ለኢትዮጵያ አድላሰና ለሀገሬ በሰፊ መሬት ላይ ይብቃ መናከሱ ሰው ወንድሙን ገሎ አይማርም ነፍሱ። ቋንቋ ለመግባባት ነበር የተሰጠው ተከፋፈለበት ተገዳደለበት ወገኔ ሳያውቀው። መድኃኔዓለም 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 እስኪ ጥሩት መድኃኔዓለም ለኢትዮጵያ ለኢትዮጵያ አድላሰላም አሜን ለሀገሬ አብዛላሰላም ለኢትዮጵያ ለኢትዮጵያ አድላሰላም ለሕዝቦቿ የአስራት ሀገርሽን ኢትዮጵያን አስቢያት ፍቅርና ሰላምን ከልጅሽ አሰጫት። እረኛ እንደሌለው ልጆቿ ይባዝኑ በገዛ አገራቸው እረ ይበትኑ። ድንግል ድንግል ማርያም ድንግል ማርያም እስኪ በሉ ድንግል ማርያም ድንግል ማርያም ለኢትዮጵያ አሰጫት ለኢትዮጵያ አሰጫት ሰላም ለሀገሬ ለሀገሬ አሰጫት ሰላምን ለኢትዮጵያ አሰጫት ሰላም ለሀገሬ። ባዘን ተውጠናል ሰው መሆን ተዋርዶ ደም እያነባን ነው ወገናችን ታርዶ። እባክሽም አምላክ ኧረ መሞት ይብቃን ክረምቱን አንስተሽ ፀሐዩን አውጭልን። ድንግል ማርያም ቤዛዊተ ዓለም ጥሯት ድንግል ማርያም ቤዛዊተ ለኢትዮጵያ ለኢትዮጵያ አሰጫት ሰላምን ለሀገሬ አሰጫት ሰላምን ለኢትዮጵያ አሰጫት ሰላም ለሀገሬ ሀገሬ አሰጫት ሰላም ለተዋሕዶ ለተዋሕዶ አሰጫት ሰላም ለሕዝቦቿ ለሕዝቦቿ አሰጫት ሰላም። ልጅሽን ታቅፈሽ እመቤቴ ሆይ ነይ ማርያም ልጅሽን ታቅፈሽ እመቤቴ ሆይ ነይ ማርያም ነይ 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 ማርያም ነይ 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 ማርያም ነይ 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 ማርያም እንዝተአቀፊዮ ለሕፃንኪ ነይ ማርያም እንዝተአቀፊዮ ለሕፃንኪ ነይ 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 ማርያም ነይ 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 ማርያም ነይ 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 ማርያም ልጅሽን ታቅፈሽ እመብርሃን ሆይ ነይ ለኢትዮጵያ ልጅሽን ታቅፈሽ እመብርሃን ሆይ ነይ አሜን ትምጣልን
ነይ 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 ማርያም ነይ 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 ለኢትዮጵያ ነይ 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 ማርያም ነይ 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 ለኢትዮጵያ